በተለያየ አጋጣሚ ስሜቴን ማስወጣት ለስንፈተ ወሲብ ያጋልጠኛል ወይ? ስሜት ማውጣት የምትለው ሲጋ መምታት ከሆነ አሁን ለስንፈተ ወሲብ ያጋልጣል። ሲጋ መምታት ብዙ ጊዜ ማድረግ ባይዘይ ማለት ነው እዛ አካባቢ ያሉት ነርቮችና ደም ስሮች እንዲጎዱ ያደርጋል። ሆርሞን ያዛባል። ለጭንቅላታችሁ ቶሎ መጨረስ ያስተምራችኋል። ስለዚህ ለስንፈተ ወሲብ፣ ለቶሎ መጨረስ፣ ለብልት አለመቆም ችግር ሊያጋልጣችሁ ይችላል። በተለይ ደግሞ በጣም ኤክሰሲቭሊ በየቀኑ የሚደረግ ከሆነ ከባድ አይነት ችግር ሊኖረው ይችላል ማለት ነው። በሲጋ ምክንያት የመጣ ስንፈተ ወሲብ መጀመሪያ መፍትሄው ሲጋ መምታቱን ማቆም ነው ማለት ነው። ስለዚህ አቁም። አሁንም ስንፈተ ወሲብ እያጋጠመ ከሆነ እንደ አግባብነቱ መርምረን ሕክምና ልናስጀምር እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለግ ባዮ ላይ ባለው ስልክ ቁጥር ደውለህ ቀጠሮ ማስያዝ ትችላለህ። በር ሁሉ ጊዜ ክፍት ነው። የብልቴን ጡንቻ በምን ላጠንክረው? ኬጌል ኤክሰርሳይዝ የሚባል ነገር መስራት መልመድ አለባችሁ። ኬጌል ኤክሰርሳይዝ ማለት ሽንት ልትሸኑ ስትሉ ስትቋጥሩ የምትይዟት ጡንቻ አለች አይደል? እሱን ያዝለቀቅ እያደረጋችሁ ጠዋት ለ2 ደቂቃ፣ ምሳ ሰዓት ለ2 ደቂቃ፣ ራት ሰዓት ለ2 ደቂቃ በፈለጋችሁበት ሰዓት ስራ እየሰራችሁ ሊሆን ይችላል። ልትሰሩት የምትችሉት ነገር ያ ነገር ብልት አካባቢ ያሉትን ጡንቻዎች እንዲያጠነክርና አንደኛ ብልት በትክክል እንዲቆም፣ ሁለተኛ ደግሞ ቶሎ መጨረሳችሁን እራሳችሁ መቆጣጠር የምትችሉበትን አቅም ሊመልስላችሁ ይችላል። ይህ ነገር ትንሽ ጊዜ ለቆየ የብልት አለመቆም ችግር ወይም ለቶሎ መጨረስ መፍትሄ ሊሆን ይችላል። ግን ስንፈተ ወሲባችሁ ደግሞ በጡንቻ ምክንያት ብቻ ያልመጣ ሊሆን ይችላል። የብልት አለመቆም ችግራችሁ በደም ስር፣ በሆርሞን፣ ቶሎ መጨረሳችሁ ደግሞ በነርቭና በሆርሞን የመጣ ነገር ሊሆን ይችላል። ስለዚህ እነሱ ደግሞ እንደ አግባብነታቸው ተመርምረው ሕክምና መስጠት አለብን እንጂ በኬጌል ኤክሰርሳይዝ ብቻ መስተካከል ላይሆን ይችላል። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው።